ከንቲባው ስልጣኑን ለቀቀ። ስልጣኑን ለሌላ ሰው አሳልፎ ሰጠ። ይሄ ነው መልቀቅ አባቴ። እዚህ ጋር ተመርጬ ነው የመጣሁት። መልቀቅ የሚባል ነገር የለም። ወደ ዋናው ቁም ነገር እንመለስ ቤተሰብ። ሊድስ እኛ ላይ ታውቃላችሁ እንዴት እንደምታፈላ ሪቬንጅ ታይም የሚባል ነገር አለ። ሊድስ ዛሬ ትወቀጣለች። ሊድስን እናሸንፋለን፣ ሚኮስ ፐርስን እናስደስታለን ማለት ነው። የወራጅ ቀጠናውን ቡድን እናስደ ምንም ቢሆን እኮ የሆነ ሰሞን ቶፕ 6 ምናምን ይባል ነበር አይደለቱ ተናም የሚገርም ጨዋታ እንጫወታለን። ከንቲባው ስልጣን አይለቅም አባቴ፣ አይለቃል። መቼም አልለቅም። መርጠኸኛል፣ እገዛሃለሁ። ስንት ዓመታት ገና ይቀረኛል አባቴ። ለማንኛውም ስኳዳችን ሙሉ ነው። የጎደለ ተጫዋች የለም። ጀምስ ሜቢ ይገባል ወይም አይገባም። ሌላው ነገር ሙሉ ሴፍ ነው ተብሏል። ምሽት እንደተለመደው ከድሉ በኋላ በቪዲዮ እንገናኛለን። ወሰለን ከንቲባው ነኝ። ማች ዴይ ነው። ከ3 ነጥብ ባለፈ በቀል አለብን። ሊድስ ዩናይትድን ዛሬ ልጥፍ የማድረግ የሊያም ሮዝነር ግዴታ ነው ማለት ነው። ሪስ ጄምስ እንዲሁም ደግሞ ስቴቫን ዊሊያን፣ ኮል ፓልመር ሁሉም ዝግጁ እንደሆኑ ሊያም ሮዝነር ተናግረዋል። ሊድስ ዩናይትድን ስንት እናሸንፋታለን? ግምታችሁን ኮመንት ላይ ጠብቃለሁ። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ላይቭ እንገባለን። በኋላ በደንብ አድርገን ስለ ጨዋታው እናወራለን። ይመቻችሁ። ኮፒ ሊንክ ይደረግ። በዘመነ ማሬስካ በሊድስ ዩናይትድ 3-1 ተገርፈናል። 3-1 ማለት ነው። 2 ጽድት ያሉ ሴት ፒስ ጎሎች፣ ከዛ ውጪ ደግሞ አንድ ቶሲን በራሳችን ክላሽ ራሳችንን ያስገደለን ጊዜ ማለት ነው። በቶሲን ማንም ያልተበሳጭ አልነበረም። የዛን ቀን ያልደበረው አልነበረም። ጄሚ ጊተንስ የሚገርም አይነት ፓስ ነበር ያደረገው። የዛን ቀን የምታስታውሱ ከሆነ ሁላችሁ ማለት ነው በጣም የሚገርም ፓስ አድርጎ ያቺን አሲስት ወደ ጎልነት በፔድሮ ኔቶ ተቀይሮ ነበረ። ያኔ ትንሽ መለስ ሳልን ያለው። ከዛ ውጪ ሁለተኛ ጋርናቾ ለፓልመር ያደረገው የሚገርም አሲስት ነበረ። ፓልመር በሰዓቱ መጠቀም ስላልቻለ ኳሱ 3-1 ማለቅ ችሏል። ፖዚሽን የሚገርም ነበር፣ ግን ፖዚሽን ለአልጋ ብቻ ነው የሚጠቅመው ማለት የዛን ቀን ነው መታየው። ሊድስ በደንብ ነው የተጫወቱብን፣ በደንብ ማለት ነው። ግን ደግሞ አሁን ዘመነ ሊያም ሮዝነር አገዛዝ ነው አሁን በዘመነ ሊያም ሮዝነር አገዛዝ እንዴት ነው የሚሆነው ቼልሲ የሚለውን ደግሞ በነገው ጨዋታ የምናየው ይሆናል። ነገ 4:30 ከምሽቱ 4:30 የሚገርም ጨዋታ አለን ከሊድስ ጋር ማለት ነው። ኮሬክት ስኮር መገመት እንዳይረሳ ኮመንት ላይ። ባለፈው የተዋረድነውን ውርደት አሁን አንዋረድም። አሁን አንዋረድም። ፖዚሽን በልጠህ ገብተህ ጎል ማግባት ብቻ ከከበደ ከዚህ በላይ ምንም ነገር ማድረግ አንችልም። ማድረግ የምንችለውን ነገር በሙሉ ያኔ አድርገን ነበር። ምክንያቱም ቲማችን ከአሰላለፍ ጀምሮ ሁሉም ነገሩ ደካማ ነበር። በጣም ደካማ እየሆንን የነበርንበት ነበር። አሁን ግን ቲማችን በጣም ተስተካክሏል። ሊድስን ነገ እልህ ነው የምወጣብሽ፣ እልህሽን አስጨርሸሽ እልህን እወጣብሻለሁ ነገ ማለት ነው። ይህንን ደግሞ በነገው ጨዋታ ጠብቅኛለሽ። ለማንኛውም ኮሬክት ስኮር መገመት እንዳይረሳ። ኮሬክት ስኮር ኮመንት ላይ አስቀምጡ ጋይስ፣ ኮፒ ሊንክ እያደረግን ማለት ነው። እሺ ሊያም ሮዝነር ከነገው ከሊድስ ጨዋታ ቀደም ብሎ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን ያሳጠር ጠቅም ማድረግላችሁና ሊሆን እናንተ ደግሞ ምን ጠቅም ማድረግ እንዳለባችሁ አልነግራችሁ እና 50 ሺህ ልንገባ 1 ሺህ የቀረን ፎሎ እያደረጋችሁ 50 ሺህ ንግባ ፎሎ አድርጉ። ወደ ሊያም ሮዝነር ስንመለስ ሊድሶች በጣም ጠንካራ ናቸው። በጣም ፈታኝ ጨዋታ እንደሚሆን አስባለሁ። ካልቨርት ሉዊን ጥሩ ብቃት ላይ ነው የሚገኘው። ለነገው ጨዋታ መዘጋጀት አለብን ብሏል። አዎ መዘጋጀት አለብን፣ ምክንያቱም ማሸነፍ አለብን። ገባ አይደል? አዎ እንዴ ማሸነፍ አማራጭ የሌለው ቦታ ላይ ስላለን ማለት ነው። ይሄ ማለት ደግሞ ሁሉንም ጨዋታ እያሸነፍን እንቀጥላለን ማለት አይደለም። ስለ ሪስ ጄምስ ተጠይቆ ሪስ ጄምስ በሙሉ ጤንነት ላይ ነው የሚገኘው። ግን ዛሬ ትንሽ የተሰማው ህመም አለ። እምና ይሆናል ለነገው ጨዋታ እንደሚደርስ እና የተደበቀ ምንም አይነት ሚስጥር ሴራ ምናምን የለም ብሏል። እኔ ግን አላመንኩትም። እዚህ ጋር ይቅርታ አድርግልኝ አላመንኩም። ሪስ ጄምስን እንፈልገዋለን የሚለው ገባ አይደል? ስለ ኮል ፓልመርም ተጠይቆ ኮል ፓልመር ወርልድ ክላስ ወይ ደግሞ ዓለም አቀፍ የሆነ ተጫዋች ነው፣ ስለዚህ ስኳድ ውስጥ ያስፈልጋል፣ በጣም ወሳኝ የሆነ ተጫዋች ነው ብሎ መልሷል። ስለ ኮል ፓልመር አስፈላጊነትም ተጠይቆ ማለት ነው። ስለ አቼምፖንግ ተጠይቆ አቼምፖንግ የወደፊት ምርጥ ሴንተር ባክ ነው። የወደፊት ብቻ አይደል፣ አሁንም ምርጥ ሴንተር ባክ ከባዲያሽሊ ይሻላል። እመነኝ ይሻላል። እና እንዳልኳችሁ ነው። ሐሳባችሁ ኮሜንት ላይ ፎሎ ማድረጉን እንዳረሱ። 1000 ሞልተን 50 ሺህ ንግባ ይቻማችሁ። ከሁለት ጨዋታ በኋላ እንግዲህ ከአርሰናል ጋር እንደሚገጥመን ታውቃላችሁ። የመጀመሪያው ጨዋታችን ያው ከሊድስ ጋር ነው። ከሊድስ ጋር የምናደርገው ጨዋታ ነገ 4:30 ላይ በጣም የሚገርም ከምሽቱ 4:30 የሚገርም ጨዋታ ነው የሚሆነው። ምክንያቱም ሊድስ ከዚህ በፊት አንድ ጊዜ ነጥብ እንዳስጣልን ታውቃላችሁ። ማለት በቃ በደባሪ ነበረ ከሊድስ ጋር የነበረው ጨዋታ። ያኔ የነበርንበትም አቋም ትክክል ስላልነበረ ነው። አሁን ላይ ያለው አቋም የቼልሲ አቋም በጣም ደስ የሚል ነው። ዛሬ እኛ ከዌስትሃም ከምናደርገው ጨዋታ በላይ ደግሞ
ቂጥቂጣችንን እየተከተለ የኛን ነጥብ መጣል የሚጠብቀው ቸልሲ ማለት ነው። ቶፕ 4 ለመግባት የኛን ነጥብ መጣል ነው የሚጠብቀው ከስር ተቀምጠው ማለት ነው። እና እነሱ ከሊድስ ጋር ጨዋታ አላቸው። ሊድስ ደግሞ በሜዳው 3-1 ነው የለጠፋቸው። በሜዳቸው ለመበቀል ነው የሚጫወቱ። ዛሬ ደግመህ ሊድስ ነጥብ ካስጣልክልን ውለታን አንረሳም። ምክንያቱም ሊቨርፑል ቀርቷል ተውት። አሁን የሚያሰጋን ቸልሲ ነው ከቶፕ 4 የሚያስወጣን ማለት ነው። ለምን ቪላን እና ሲቲን እንጠብቃለን? በቃ ከታች ያሉት ይውደቁ፣ እኛ ዘና ብለን ቶፕ 4 ላይ ሁነን እንጫወት። ገብቷችኋል አይደል? ስለዚህ ዛሬ ቸልሲ ጋር መቋጠር ምንም ጥያቄ የለውም። ወንድም ጥላ ምናምን የሚለው ነገር ኋላ ይደርሳል። ቶፕ 4 መግባታችንን ካረጋገጥን በኋላ ማለት ነው መደጋገፉ። አሁን ላይ ግን ቋጠሮ ታይም ነው ብራዘር። ቸልሲ ጋር ነው በዋነኝነት መቋጠር ያለብህ። ቸልሲ ነጥብ መጣል አለበት። ከኛ ቢያንስ በ4 ነጥብ መራቅ አለበት እንጂ ይሄ 1 ነጥብ የኛን ነጥብ መጣል አቻ ይበቃናል። አቻ ወጣን እነሱ ካሸነፉ ብራዘር እኛ ከቶፕ 4 መውረዳችን ነው። እነሱ በእኛ ተራ ይገባሉ ማለት ነው ቶፕ 4 ውስጥ እና ቋጠር ሰግጠ ይመሻሉ።